ወዴት ነው? ወይ ምን ሳይታሰብ ኧረ እንደው የነ ያክል ቀጠሮ ማናከብር አታርገን። አረጋ እንደው አሁንስ እንደው አላፈናፍና አላችሁ ሌላ ናችሁ ወይ? እንዴት ነህ? ወዴት? አይችን እዚህ ቆዲያ ግድግዳ አድርጌ ልመጣ አጣላ አማርኛ ቆዳ ግድግዳ አድርጌ ልመጣ። አልወጥር እኮ ነው እንደ መወጠር ይሄንን አልወጥር ብዬ ይሄ የበቆዳ ነው። ተነቅመን ቤት እንግዲህ መጥቶ ለነሳቸው በቅጠብተን በቅጠብታችሁ በጋርዳችሁ እሺ። ከዛ አሁን ይችን እዛ ለኔ ሰጡኝ። ተባሁላችሁ ወንድምየውም ነበር ይቀም ወንድ አሰደዳርተን አሁን ተነሳቸው ቤት እየወጣሁ ነው። እኔም አሁን ወዴት ልትሄድ ነው ታዲያ? ልገረግድ አልከኝ። አራንስ ልገረግድ ነው። በዛ ላይ እንደ ለምን ሊሆን ነው የምገረግደው? እንዴት አታውቅም እንዴ? አጎዛ እየሰደብከኝ ነው? አይደለም አጎዛ ታውቃለህ ወይ ነው የምልህ። ዋይ እየተይ አጎዛ ብለህ ኧረ ወንዴው ነገር አጠምዝዛው አውቃለሁ። አጎዛ ነቀው ቤት መደብ ላይ የሚያነጥፉት ነው። አንጋሬ ኧረ ተው እየተሳደብክ ነው። ዋን የጌታ ኧረ ተው አጎኔ አንጋሬ ታውቃለህ ወይ ነው ያልኩት። እኔ አላውቅም እንዴው ሌላ ነገር መለቃቀሙ ግን ተስተምረሃል። ሌላ ነገር ምን ለቃቀሙ? አንዴው ጌታ መሳይ ተው እንግዲህ ወንድምህን ተው ተማከሩ ተው እንግዲህ ላቸው እንደው ነገር እየተበዘዘ ነው። አረ ነገር በተምዘዘ በጧቱ አጎዛ አልከኝ አንጋሪ አልከኝ። አይደለም ታውቃለህ ወይ ነው ያልኩት እንጂ ምን ዋኔ ጌታ እና አሁን ለዛ ነው የምገረግደው? አዎ እንዴት አድርገህ ነው? ዳጎዛ ወይ ለለምድም ይሆናል እኮ ለምድ ያታቆም በብርድ ጊዜ እኮ ይለበሳል። እረኛው ይለብሰዋል። እኛም ደግሞ ወደ ማታ ላይ እንግዲህ አካባቢም እንደው ትንቃኝ ወደ ዲያገትም ትንወጣ እሱን አይቻለሁ። እረኛ ከላይ የሚለብሰው ምን አለ እንደው ለኔም ብትሰራልኝ እሱንስ። አረ ይሄን የለበስኩትን ኮት 4000 ብር ነው ተከራክሬ በደንበኛ የገዛሁት። ያ 4000 ብር ደህና በግ ብገዛልኝ ስጋውንም በልቼ አረ እንደ ርቢ ገዝተህ ብታመጣ እዚሁ ለቀቅ ብታረግን የማራባለህ። ቆይ አሁን ርቢውን ተውላ ለምዱን ስራልኝ። ለምዱን ነገሩ ቆዳ ለለበሰ ስማኝ ደግሞ ቆዳ ለበሰ ብለው ደግሞ እዛ እንዲያሙ ብዬ ነው። ስማኝማ አሁን የከተማው ሰው አሁን እኔ ይሄን ለምድ ሰርተህልኝ ለብሼ ባየው ፋሽን እያለ ደግሞ እሱን ያስወድድብኛል። አረ እዚህ ስመጣ ነው የምለብሰው። ታዲያ እንግዲህ ስራ ፍጠሩ ተብሎ የለም እንዴ? እኔ እዛ አጎዛ እየሰበሰብኩ አለፋለሁ። ደህና አድርጌ አለፍቼ ወዲያ አንተ አቀናልሃለሁ። እዛ ሽጠህ እንደ ትርፌ እኩል ይሻላል። እዚሁም አላዋጣንም። በቃ ወደዛው። አረ በቃ እንግዲያስ ታውኑ ነገሩ አንድ ቆዳ ያዛለኝ ያቺኛት ሁለት ያው ማለፋት ነው እንግዲህ። እንደው እሷን ግን ካላሽ ማጠት ካይሆንልህ ጉዲ አታድርስ አትለም ወይ ታዲያ? ቆይ አንድ አፍታ ነው እዚሁ ትሆናችሁ ትመጣላችኋለሽ ወይ ወደ እሳቸው ቤት ተጠጋበሩ? እኔም ገድገድ አድርጌ ልምጣ ብዬ እንግዳ ካለባት እኛ እዚሁ ዝም ብለን ፎቶ ምናምን እያነሳን እንቆያለን ወይ ዙሪያውን። ታዲያ እንደፈለጋችሁ እንዴት ነው ታዲያ ነገሩ? እንዴት ይሻላል ታዲያ? እናንተን ሜዲያ ላይ ጥዬ ልሄድ? አይ እንግዳ ካላት ሂደን እንዳንረብሽ ደግሞ ሌላ እንግዳ እንዳንሆን። ኧረ እሱስ ችግር የለውም። ምን አለብን? ይቺን ባለፈው መዓዛ ጋር የዘራናትን በቆሎ እየኮተኮትን እንጠብቃችኋለን። እቺ አሁን እኮ ይኸው ተባቀለ። እንደው ትንሽ አሁን የዝናቡ እንግዲህ ወላሂ ላደክ በሆነሽ ነው። ምንድን ነው ያስከው? ልብ አድርጉ ይቺ ሴት። እነሱ ደግሞ ምን ልታረጉ መቼ መጣችሁ? ምን ልታረጉ መጣችሁ? ምንድን ነው ያስኳልኩ? አጎዛ ለራሱ ቆዲያ። አንቺ ራስሽ አጎዛ ነች። የሰው ቆዲያ አንጋሪ የታረከው ጉበት የታረከው። ኧረ ተይ እንደው እንደሚማታ ሳፋ እንዳላወላሽሽ አንተ ማን የታረከው ነው ምኑን? ኧረ ግን የሰው
ጉበቱን የታረከው ነው። ኧረ ቆይ እስኪ ኧረ ተይ ግድ የለሽም ተይ። ኧረ ይህቺ ሴትዮ የታረከው ነው የምልህ። ጉበቱን አልኩህ። ጉበቱ ቅድም ልቡን አለልህ መቼም ልብህን ያፈሰው ጉበቱ ውሃ ዝዋል እሱን ጥዬዋለሁኝ። አዘረ ተዛ ጣልከው። ኧረ ንጡህ ጉበት ነው። ሂጂና አንሺና ታዲያ እንትን በያ ይሄ እኮ ወፍነ ነው ታይ ዛሬ ታይ በማንሽ ዋይ አንተ ይሄ እኮ ብልግና እኮ ነው። እንዲህ እኮ አይደረግም። ኧረ ጉዲ ምን አንቺ ሴት ሳይደለሽ ታዲያ ሳይሆን እንዲህ ስላቆለ ለመሸወር ውሃ አድርጌበት ውሃ ኑሮት ትልበልቶት ጅል አረቺ አወዛ አንተ ትይደለሽም እንኳን አንተ አልኩህ ካላ ሰፈሯ ያመጣኝ ዝምባ አለው። አረገኝ እዚሁ ጎንበስ እያልክ እሱ ልታነሳ እዚሁ ክክት ታደርጋለህ። እኔ እኮ ፊቱን እንደውን እያዘንኩልሽ ነው እንጂ አንቺ ገለመችኝ። አሁን ማይሙት እንደው ለማስፈረድ አሁን እኮ እንዲያነሳው እኮ አድርጌ ድብን ላደርግህ እኮ ነበር አይደለም። ቆይ ምን አሰብሽ ነው አንቺ? ኧረ እቺ ቆዲያ ሰው ተቀምጧል አይደል እንዴ? ሰው ተቀምጧል። ታዲያሳ እሺ ብዬ እየጠበቅኩ ነው። አሁን እንደገና ጨጓራ ሰርቻ አቀርባለሁ ብል ጨጓራው የተዲው ጨጓራው ማይ አንቺ ጨጓራ ወይ ጨጓራው ለቃሽ ጨጓራ ታዲያ የሚጨመረው ጉበት የተዲው እኮ የታረከው ነው የምልህ። ወይ ታረከው አሃ ያኖርኩበት ስፍራ ጠፍቶሽ ነው እንዴ የመጣሽው? አየሁት አይደል እንዴ? ስጋውን እኮ በደንብ አድርጌ አይቼዋለሁኝ። እንደገና ብፈልግ ጉበቱ የለም። ጨጓራ ለሰራ ባልጠበቅ ተው ጉዱ በሉልኝ ዛሬ በቁሎ ቢጠፋው እኮ ርቻ ገለባ እያሉ አየ የተባለው ነገር መጣ። የት ነው ያረከው? አንተ ውጭ መቼም ማንም እንትን አይለውም። እሱንም እንዲህ አንጠልጥሎ ወስዶ ተሆነ አላውቅም። ምንድን ነው ይሄ እንግዲህ የሚሆነው? ወንድምሽ አንቺ ሴት ዛሬ እግርሽን ሰብር ይደረሳል። ታይ ግድ የለሽ ማንን ጠይቀህ ይዘህ መጣህ? ሲጀመር እንዴት ታነሳለህ? ኧረ እንደው ጉድ ነው ሰዎች። እስቲ ወደዛ ገለል በይ መጀመሪያ። እንደው ፊት አበዛሽ። ታይ ግድ የለሽ እንዲሁ ድርግም ባረግህ እንዲሁ ጆሮ ስር እንዲሁ ድርግም አድርጌ ጮህ ባስባልኩብህ። ኧረ እንደው ዛሬ አሳቀችኝ ነው ባባልሽ ወይ ማን? ኧረ ቻህያ አንተ ዝም በል እቺ ጃተኔ ዝም በል አልኩህ። ማን አሁን ይችን ስራ ሰራሁ ብለህ ነው ይሄንንም ይዘህ ያንንም ጥለህ የምትመጣው? የት ነው ያደረጋችሁት? እሺ ዲም ኧረ ምን ነው ጉበት ነው እንዲሁ ሌላ የጠፋሽ አለ? እስኪ ጉበት እሺ ኩላሊቱ ጉበትና ኩላሊት እሺ ኩላሊት ሌላስ? አንጀቱ አልጠፋሽም? አንጀቱን ምን ተበላው? ተፈለክ እንደ ገመር ዘለለበት። እኔ የጠፋኝን ጠየቅኩህ እኮ ወደ ሌላ አሁንም ባማንሽ ወይ እኔ እስቲ መጀመሪያ ተረጋጊ። አሁን እኮ አጠያቅሽ ምን ልትለኝ ነው ታዲያ? የታረከው ዲሲፕሊን በቃ ጎሎሻል እኮ ይህ ነው አሉ እንደለ ምንም የለ ፍስፍስ ያቆዲያ ምን ልማር አንተም የለህም። ብቅ ብዬ እየሮጥኩ ስመጣ እኮ ስል ጎሽም እኮ ኬሻን ጠልጦ ይልሽ ያቆዲያ ተየሰማሽ እንዲሆነ እንዴ ዝም አይልሽም። እንዴው መጥቶ አዲያሱ እኮ ነው የሚያረግሽ። እኔ አልገላግልም እኮ የታረከው አልኩህ እኮ። እንግዲያዎቹ እኮ ቁጭ ብለው ጨጓራ ሰራለሁ ብዬ ነው እኮ በእኔ ቤት ድንጉንቅ እያልኩ ሽንኩርት ከትፌ ቃሪያ ከትፌ ስንቱን ተዘጋጅቻለሁ እኮ። ታዲያ ምን ነው ታዲያ እንዲህ ወፍነን ተማለት ዙሪያ ጥምጥም ተመዲና መቼም ስጋው ላይ ዘይት አልጨምርም። ስጋ የራሱ የዘይቱ ቅቤ በቃዋል። ታዲያ አሁን ይሄን ጥያቄ ለመጠየቅ ነው። ስማማ ባልጠቆርክ ፍረዲኝ ማለት እሺ። ወይ ቁርጭምጭምቱን ብዬ ቁጭ አድርገው አንቺ ስማኝ ምን መሰለህ ታግሪሽ ቆምጬ ዶሮ ጠባቂ ነው ማለት ዘመድ መጣ። እሺ አሁን አጎቴ በጉን አለለ አሁን በካሎ ጥቡልኝ የእንግዶቹን ላውጋል። እሺ አለ። ብቅ እያልኩ ሳያቸው ነበር እኮ አንተው ብቅ እያልኩ ሳያቸው ስጋውን ቁጭ አድርጎ ይሄምብስ ያምብስ ብለዋል። እሺ ብዬ እኔ ልከትፍ ብድግ እላለሁ አያለሁኝ ጉበት የለም። ዋጡት ሰለቀጡት ምን አረጉት እኮ ነው ግራ ያገባኝ እኮ የብቻ ነው። እኔ አትሳቅ እንጂ እንግዲህ ፍራንክ ሙሉ ነው አይደለም። ብራንክ እንደው ለመደባችሁ እናንተ ሰዎች አሁን የቀልዱ ቀልድ ነው። ማጨት ተቀጃለሽ አለ ይሄ ምን ነው? ጉበት ጠፋ ብላችሁ ክርክር። ጉበት ጠፋ አይደለም ኩላሊትም እኮ ጨምራለች። ጨምር ምንድን እናንተ ምንድን ነው የምታረጉት? ምንድን ነው የምታረጉት? ሰው አለ ጉበት ይኖራል እንዴ? ባልጠቆርክ አቤት እንግዲህ ለእንትን ነው ቅመሜ ወግ ሰምቼ ነበር። ጉበቱን የፈለግሽው አይደል? አዎ። እኔም ጌታ መሳይም አላየንም።
እና ምን ለማለት ነው እኔ አላቅልም በቅጠባና አልክም እንዴ ቅመም ወንድም ጋር ወዲያ ነገር ግን ነበር እንቁላል ጠፋኝ ጉበት ጠፋኝ የምትለው ምን መሆኑ መሰለህ ላይ ወይ ምን ብያለገረው እንዴው ጉበቱ ትል ሆኖ ይቆጥራሉ እንዴ እሳቸው ብልት ቆጥረው እንደሚረከቡ ብልት ተቆጥሮ ነው ዛሬ አላቅልሽ አይደለም እንዴ በቀልድ እኮ አይደለም የሚገዛው እርግጥ ነው ጉበቱ ተበላሽቶ እንግዲህ ወንድምሽ የገዛው ወንድምሽ አይቶት ተጥሏል የልኛው ደግሞ አለው ጉበቱን ታዲያ ለምን አፋፍሰሽ ታዲያ ቀጥቅጠሽ አድወይም ቆይ ልድወል ብዬ እኮ አጥቼው ነው ታይ እንጂ ኧረ ተው ግድ የለም አቡም ታቆ ካለ ነገር አንተ ይስራት ታነጠ ኋላ አርዲቻት ጉድ እንዲያቶለች ሴት ደግሞ ድመት እንዲያነሳብኝ እንጂ ያኛውን አንተ ግን ድመቶቹ አይነኩም እልቅ በእነሱ አሳበሽ አንቺ ቅርጥም እኮ ንገረኝ ምንድን ኧረ ይቀርጥም እህቴ ቆዲያ ዘመድ አስቀምጬ እንትን እላለሁ እንደ እኔ ዲስት ፉቃቄም በልቼ እንትን እላለሁ እንጂ ለዛ ነው እኮ የተስማማሽ አሁን እኔ መንገድ ይለቀቃት ታደርጊልኝ ምን ያለዲም እኔ ያለዲም ወይ ኧረ ድንጋይ ላነሳ ነው ጎበዝ ኧረ ይቅር ብለንሻል ተይው ላነሳው ነው ኧረ ልመታ ነው ኧረ ተይ ላነሳ ነው ድንጋይ ይነግረኝ እንዲህ እንገረኝ አይጃጃል አንቺ ኮላሌቱን የገዛው ወንድምሽ ስልቅጥ አድርጎልሻል ምን ታወጋለች ማን አብሮኝ የነበረው ማን ነው እንድሬ ነው ኧረ እንደው አታስቂኝ አቡ ምን ብሎ በላው ቅመም ብሎ በላው እንግዲህ ያያለ ታያት ኩላሊቷ ቀይ ጤፍ መስሎ ሲታየው አጅሬት ይችላል አጣጥማት ብሎ እንደው በሚጥሚጣ ስልቅጥ ነው ጉበቱንማ ጉበቱ የተበላሸ ነው ሐኪም ነው ባልታቆርክ አለ እኮ አይደለም አይቻለ እንደ ጉበቱ ሐኪም ቤት ሄደው ኩላሊታችሁ ተበላሽቷል ሲባል ሰምታ እንግዲህ እንደዛ መስሏት ነው እንጂ ያላቅልህ አላቀነስ እጂ በቤታችሁ በታይ እስቲ ማለልኝ እንድሪስ ነው የበላው አይደለም እኔማ ታዲያ እንግዲህ አልነካ አፈሪ ብላና ይሄው ቆዲያ ታንቺ ባሰ ቆዲያ አለ ግተት